ልጅ ናት። የፊቷ ገጽታና አቀማመጧ በቀጥታ ከዓለም አቀፍ ሞዴሎችን የሚመሳሰል በመሆኑ ብዙዎች ይህች ልጅ የሀገር ገጽታን የምታስጠራ ትልቅ የዓለም አቀፍ ሞዴል የመሆን ተሰጥኦ አላት በማለት እያደነቋት ይገኛሉ። አሁን ላይ በመላው ሀገሪቱ ትልቅ መነጋገሪያ ሆና ቀጥላለች። ታዲያ ይህንን ተከትለው የተለያዩ የመንግስትና የግል አካላት እሷን ለመደገፍና የተሰጣትን እድል እንድትጠቀም ለማድረግ እየተንቀሳቀሱ ነው። እንደሰማችሁት ቪዚት ከምፓታ የተባለው ቢሮ ባወጣው ይፋዊ መግለጫ ይህች ታዳጊ ልጅ ወደፊት የሚመጡላትን ወርቃማ እድሎች በአግባቡ እንድትጠቀምበትና ህይወቷን እንዲቀየር ከጎኗ ሆኖ በቁርጠኝነት እንደሚሰራ አስታውቆ ነበር። በተጨማሪም በርካታ ታዋቂ ዩቲዩበሮችና የሶሻል ሚዲያ ኢንፍሉዌንሰሮች ይህች ልጅ ልዩ እገዛ ተደርጎላት ወደ ከተማ መምጣት እንዳለባትና ችሎታዋን የምታሳድግበት መንገድ እንዲመቻችላት ድምጽ እየሆኑ ነበር። ከነዚህ መካከል አንድ ቪዲዮ ላሳያችሁና ከዛ ወደ ማስተር አብነት ወስዳችኋለሁ። ሰሞኑን የዚህች ልጅ ቪዲዮ ሁላችሁ ማየታችኋል ብዬ አስባለሁ። ኤልሳቤት ትባላለች። በከለሯ ምክንያት በቁንጅናዋ ምክንያት ሶሻል ሚዲያ ላይ በጣም አነጋጋሪ ሆናለችና እኔ እቺ ልጅ መታገዝ ካለባት በምን ወይ መሆን እንዳለበት የራሴን ሐሳብ ለማስቀመጥ ነው የመጣሁት። በዚህ ነገር ልትስማሙም ላትስማሙም ትችላላችሁ። ነገር ግን የኔ ሐሳብ ምንድነው መሰላችሁ? ሶሻል ሚዲያ ላይ ሰዎች በእንደዚህ አይነት ወይ መነጋገሪያ ሲሆኑ ታዋቂ ሲሆኑ የአንድ ቀን የሁለት ቀን የሶስት ቀን ድጋፍ ምናምን ተደርጎ በአንዴ ሆይ ሆይ ተብሎ ይጠፋሉ። ብዙ ጊዜ ኢትዮጵያ ውስጥ በተለይ በቋሚነት ህይወቱ የሚቀየር ሰው ብዙ ጊዜ የለም። እግዚአብሔር ነው እንደዚህ አይነት ቻንስ የሚያመጣው። እግዚአብሔር ነው ያንን ልጅ ልቡን አነሳስቶ ያቺን ልጅ እንዲቀርጻት ያደረገው እግዚአብሔር ነው። በዚህ አጋጣሚ የቀረጽካት ልጅ በጣም ቴንኪው እና ህይወቷን ሊቀየር ይችላል። እቺ ልጅ በምን አይነት መልኩ ራሷን ችላ በሁለት እግሯ እንድትቆም ከተደረገ ብቻ እንዴት ነው ራሷን ችላ ልትቆም ይችላል? አሁን በቁንጅናዋ በውበቷ ምክንያት አይደል መነጋገሪያ የሆነችው። ስለዚህ አሁን ላይ በጣም ፓወርፉል የሆነው ነገር አንዱ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የራሷን አካውንት መክፈት አይደለም ባይዘው ከፈተች ማለት ስኬታማ ትሆናለች ማለት አይደለም። በትክክል ጥሩ ፐርሰናል ብራንድ እንዴት ነው የሚገነባው እና ማስታወቂያ እንዴት ነው መስራት ያለባት፣ ስንት ብር ነው ማስከፈል ያለባት፣ ዲል እንዴት ነው የሚደረገው እና ሶሻል ሚዲያ ላይ እንዴት ነው የሚሰራው የሚለውን ነገር በደንብ አንደርስታንድ የምታደርግ ከሆነና ራሷ ቢያንስ ራሷ ባትሰራ ራሱ አጠገቧ ይሄን ነገር የሚረዳ ሰው አብሯት የሚሰራ ከሆነ እቺ ልጅ በጣም ህይወቷ ሊቀየር ይችላል። ለምን ሶሻል ሚዲያ ላይ ብዙ ጊዜ እንደዚህ አይነት ሰዎች ሲረዱ የተረዱት ሰዎች ሳይሆኑ የረዱት እነዚህ ጊቫዌይ የሰጡ ሰዎች ናቸው ይበልጥ የሚያድጉት። ለምን በቃ ሁሌ ቋሚ ሰዎች አሉ ሶሻል ሚዲያ ላይ ሰዎች ይመጣሉ፣ ይረዷቸዋል፣ ያልፋሉ። እነሱ ግን እያደጉ የሚረዷቸው ሰዎች ማለት ነው። ሳምባዲ ይመጣል፣ መነጋገሪያ ይሆናል። ይሄኛው ሰውዬ መነጋገሪያ የሆነውን ሰውዬ ያግዛል፣ የራሱ ፐርሰናል ብራንድ ያሳድጋል። ይሄኛው የተረዳው ሰውዬ የለም ጠፍቷል። ሁሌ እንደዚህ አይነት ትሬንድ ነው ኢትዮጵያ ውስጥ የሚበዛውና በሁለት እግሯ እንድትቆም እኔንም አግዛት ካላችሁኝ እንዴት ሶሻል ሚዲያ ላይ መስራት እንደምትችል እኔም ለማገዝ ዝግጁ ነኝ። ሌላም ስራ እድል ካለ በቋሚነት ሊያግዛት የሚችል ነገር ካለ ባካችሁ ሐሳባችሁን አስቀምጡልኝ። ስለዚህ በዚህ ወይ ቢሆን አሪፍ ነው ብዬ አስባለሁ። ያው የተወሰኑ ገንዘቦች እንደዚህ አይነት ጊቫዌዎች ይቅሩ ማለት አይደለም። 100,000 ብር አንድ ስልክ ምናምን ሊሰጣት ጊቫዌ የሚሉ ሰዎች አሁን ይመጣሉና ይቅር ማለት አይደለም። ስጧት፣ እግዚአብሔር ይስጣችሁ። ነገር ግን በቋሚነት ህይወቷ ሊቀየር የሚችለው ራሷ በሁለት እግሯ ስትቆም ብቻ ነው ብዬ ነው። ታዲያ ይህንን ተከትሎ ታዋቂውና በበጎ አድራጎት ስራዎች የምናውቀው ኢንፍሉዌንሰር ማስተር አብነት አሁን ላይ በቀጥታ ወደ ልጅቷ ቤት ድረስ በመሄድ ህይወቷን ለመለወጥና አስፈላጊውን እገዛ ለማድረግ ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ ከተማ እያመጣት መሆኑን ተሰምቷል። ይህች የገጠር እንቁ ተገቢውን ድጋፍ አግኝታ ህይወቷን የሚቀየርበት ቀን ሩቅ እንደማይሆን እየተመለከትን ነው። ከሰሞኑ በተለቀቀው አንድ ምስል ምክንያት ይህች ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ባይዘወይ ይህንን ታላቅ እድል እንድታገኝ ፎቶዋን ወደ ማህበራዊ ሚዲያ ያመጣው ሰውዬ ምስክር ከበደ ይባላል። ያው እሱም ሊመሰገንና እውቅና ሊሰጠው ይገባል። በሌላ በኩል ዛሬ በሰማነው ዜና ልባችን በሐዘን ተሰብሯል። እጅግ ልብ የሚነካና እጅግ አሳዛኝ የሆነ አጋጣሚ ተፈጥሯል። በአስቸጋሪው የዩኒቨርሲቲ ህይወት ውስጥ አልፎ ሌሊትና ቀን ደክሞ በኤሌክትሪካል ኢንጂነሪንግ ትምህርት ዘርፍ የተመረቀ አንድ ወጣት የምረቃው ደስታ ሳይጠናቀቅ ህይወቱ አልፏል። ወጣቱ ተመርቆ ለሚመጣው የደስታ ቀንና ለምረቃው ድግስ ተብሎ የተገዛው በሬ በድንገት ወግቶት ህይወቱ ማለፉ ነው የተሰማው።
እጅግ ያሳዝናል። ወጣቱ ለምርቃቱ የተገዛው በሬ ወግቶት ህይወቱ አልፏል። ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የተመረቀው ወጣት ፍስሐ አስማማው ከሳምንት በፊት ወዳጅ ዘመዶቹ ተስፋ ጥለውበት አስመርቀውት ወደ ትውልድ ሀገሩ ከተመለሰ በኋላ እንግዲህ ቤተሰቦቹ ለድግስ እየተዘጋጁ ለድግሱ ተብሎ የተገዛለት በሬ በድንገቱ ወግቶት ህይወቱ ያልፋል። ይህም እጅግ የሚያሳዝን ዜና ነው። ለወዳጅ ዘመዶች መጽናናትን እመኛለሁ። ቤተሰቦቹ እልልታና ደስታን ሊያዩ የልጃቸውን የድካም ዋጋ ሊያከብሩ በተሰበሰቡበት ማግስት ይህ አሰቃቂ አደጋ ተፈጥሮ ቤቱን ወደ ጥልቅ ሐዘን ቀይሮታል። ለሟች ወጣት ነፍስ እረፍትን፣ ለተሰበሩት ወላጆችና ቤተሰቦቹ ደግሞ ፈጣሪ ፍጹም መጽናናትን እንዲሰጥ እንመኛለን። ውድ ተመልካቾቻችን ለዛሬ የነበሩን ወቅታዊ መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቻው። To the city streets, we began to feel the fire. We rise like tall buildings as the chemicals, they take us higher. The night's young and it's just begun as she puts her hand in mine. We wanna chase the night, wanna dance to the light, pull the stars from the sky, just two hearts running wild. Never sleep, never stop, as we shout from the top. We're gonna be two hearts running wild. So loud as the hours pass, we're gonna do